ዳይሬክተር ኦፍ ማርኬቲንግ ልታረገው ፈልገህ ኤሌመንተሪ የት እንደተማረ መጠየቅ አሁን ምን በዚህ ሰዓት ሬሌቫንት የሆነው ኤክስፒሪየንስ የመጨረሻው ኤክስፒሪየንስ ኦር የመጨረሻዎቹ ኤክስፒሪየንሶች ናቸው። ሞር ኢምፖርታንትሊ ግን አመለካከቱ ነው እንጂ ዕውቀቱ አይደለም ከፍታውን ዲተርሚን የሚወስነው። እኛ ሀገር ደግሞ ቲፒካሊ ቢት ኢን ቢዝነስ ቢት ኢን ፖለቲክስ አብዛኞቹ እኮ ሰቃይ ተማሪዎች እኮ ናቸው ፖለቲሻኖቻችን አብዛኞቹ። ባት the exposure the attitude determines የነሱንም altitude. It's more about the behavioral approach than academic. እኔ ሪያሊስት ነኝ ፕራክቲካሊስት አይደለሁ። ምንድነው ልዩነቱ? ሪያሊስት ስትሆን እውነቱ ላይ ፎከስ ታደርጋለህ። ትክክሉ እኮ ይሄ ነው የሚለው ላይ ፎከስ ታደርጋለህ። ፕራክቲካሊስት ስትሆን የሚሰራው እኮ ይሄ ነው የሚለው ላይ ፎከስ ታደርጋለህ። ትክክልም ላይሆን ይችላል ግን የሚሰራው ይሄ ነው። ኦኬ ሶ በሁለቱ መካከል ኮንፍሊክት አለኝ። አብሶሉት አይደለም ሪያሊስት ነኝ ስል ፕራክቲካሊስት አይደለሁም ልል አልችልም። ፕራክቲካሊስት ነኝ ስል ሪያሊስት አይደለሁም ልል አልችልም። ግን የሚያመዝነው ሰክሰስን ሴሌብሬት ማድረግ is very important. How you celebrate it is up to you. ያንተ ቢች ዳር መሄድ is one, መደነስ is another, whatever it is ማለት ነው whatever it is ግን it is important to have fun. የኔ ከኒሶች ነፊዎች ምናምን አሉ አይደለም ጎበዞች ናቸው ትምህርት ላይ። አሁን ብዙዎቹ ሐኪሞች ሆነዋል ውጭ ሀገር። ሁሌ የሚገርመን ያንተ ምክር don't forget to have fun ነው የምትለው። all I say is how was school ማላቸውና I know they are already great students. Life is not just about being great in school or great about work. Life primarily is about being happy. Who you know is very important as much as how you know. እና what የኛ ሀገር ሰው ሲመሰክርልህ ነው እንጂ ምናምን ይላል። አንተ ያልተናገርከው እንዴት ነው ሰው ይመሰክር? ሰው እኮ ኮንፈርሜሽን ነው ሊሰጥ የሚገባው እንጂ ስላንተ አንተ ነህ ማውራት ያለብህ። ጥሩ ዕቃ ማስታወቂያ ያስፈልገው ካላስተዋወቅኩ በምን አውቃለሁ እንዳለ አሉ እነዚህ ከሞደርን ማርኬቲንግ እንትኖች ኮምፕሊት የሚጻረሩ አኗኗሮች። ሶኛ እሱን ቻሌንጅ አይደለም እንደ አባቶቻችን ሰርቶ ሞቱ ብቻም ተገቢ አይደለም ሳይኖሩበት ማለት ነው። እኔ ለልጆቼ ገንዘብ መስራትን ብቻ ሳይሆን በገንዘብ እንዴት መጠቀም እንደሚቻል ማሳየት አለብኝ። ቤኔፊቱን ካላዩት ገንዘብ ማጠራቀሙ ምን አብዛኞቹ የቤተሰቦቻችን ታሪክ ይሄ ነው። በአንድ መኪና በአንድ ልብስ ምናምን ግን ወይ ሲሞቱ ወይ ምናምን ነው ንብረታቸውን ምናምናቸውን የምንቆጥረው ማለት ነው። ይሄማ ልጆቼ ገንዘብ ማለት ወይም ስራ ማለት አባቴ ከኔ ጋር ጊዜ እንዳያጠፋ ያደረገ ብቻ አድርገው እንዲገነዘቡት አልፈልግም። at certain point መስራት ያለበት ወይ አይዲያህ ነው ወይ ገንዘብህ ነው አንተ አይደለም። የዛሬ እንግዳችን ጥበበ ስላሴ ነው። የታይሜክስ መስራች ነው። ኮንስትራክሽን ኢኩዊፕመንቶችን ኢምፖርት በማድረግ 20 ዓመታት በላይ ቆይቷል በዚህ ቢዝነስ ላይ። እኔ በጣም ወዳጄ ይሄን ብሎኛል። አንተ እኮ የጎዳ መማርህ ነው ብሎኛል። በተለይ ኮሌጅ ላይ ያጠፋኸው ጊዜ እኛ ብር የሰራንበት ጊዜ ነው አለ። እውነቱን እንደ አንድ ቲፒካል ኢትዮጵያዊ ሰው ሲመሰክርልህ ነው እንጂ ምናምን ይላል። አንተ ያልተናገርከው እንዴት ነው ሰው ይመሰክር? ሰው እኮ ኮንፈርሜሽን ነው ሊሰጥ የሚገባው እንጂ ስላንተ አንተ ነህ ማውራት ያለብህ። ጥሩ ዕቃ ማስታወቂያ ያስፈልገው ካላስተዋወቅኩ በምን አውቃለሁ እንዳለ። አመለካከቱ ነው እንጂ ዕውቀቱ አይደለም ከፍታውን ዲተርሚን የሚወስነው። ማንን ታውቃለህ is more important than ምን ታውቃለህ ከሚለው አሁን ቢሆን ኢምፖርት ስለ ኮንስትራክሽን ኢንዱስትሪው ስለ ኢኩዊፕመንቶች ኢንዱስትሪው ምን ይመስላል አዘ ጀነራል ሚሊዮንና ጥበበን ደግሞ የቢዝነስ ጉዞውን በጥልቀት እናወራለን። Life is not just about being great in school or great about work. Life primarily is about being happy.